ያበሻት ተናገሪ እንዴ ምን ያወረድሻል? ይኸውልሽ የኔ ናት እስካሁን ድረስ የታገዝኩሽ እኮ ከምንም በላይ ጓደኝነታችን ይበልጥብናል ብዬ ነበር። ምን ለማለት እየሞከርሽ ነው? እየሰጠሁሽ ያለሁት ገንዘብ ወረቀት እንዳይመስልሽ። ወረቀት እንዳልሆነ ይገባኛል። ከሆነ ታዲያ በዙሪያ ሁሉ ያሉ ሰዎች ሲፈነጩብኝ እያየሽ ምንድን ይለጎመሽ? ቆይ ማን ተናገርሽ? ከሁሉም በላይ ያቺ ጄሪ እንደምትባል ልጅ ዋጋዋ እንድሰጣት ፈልጋለሁ ብዬ ነገርሽ። ቆይ ስንት ጊዜ ነው? እሺ ትንሽ ጊዜ ስጪ። እስከ ዛሬ ድረስ የሰጠሁሽ ጊዜ ከበቂ በላይ ነው። ስለዚህ ከዚህ በኋላ አቴንሽንሽን ትሰጪኛለሽ ወይስ አትሰጪኝ? በቃ ከነገ ጀምሮ ትኩረታችን ጄሪ ላይ እናደርጋለን። በጣም ጥሩ። ከነገ ጀምሮ ግን ሙሉ ትኩረትሽ እሷ ላይ ማታደርጊ ከሆነ ከኔ 70 ሳንቲም አታገኝም። ገባሽ? አዎ ገብቶኛል። በጣም ጥሩ። አንቺ ጫጩት አጉል ባትሳፈጭ ይሻልሻል። እኔ ለራሴ ኖሮ ባለው ያ ረቢ ለአላ መረበቱ ከላ ምቀኛ ሽረኛ ያዘልን ከሴት ምላሳም ከበሬ ቀንዳም ጠብቀን የምቀኛኑን ጨለማ እግሩን ቄጤማ አርግልን። አይምሯችንን በእውቀት ጥርሳችንን በሳቅ ልባችንን በፍቅር ኪሳችንን በገንዘብ ሙላልን። ለወዳችን ጥብስ ለገላችን ልብስ ጀባ በለን ከጭቃ ውልቅ ከግንቡ ጥልቅ መኪናውን ከነ ሹፌሩ ጀባ በለን በጀና ትፍጀን። አሜን አሜን። አቤት ቡና እንደው ገና እግሬ ከመውጣቱ ናፈኩሽ አይደል? አልበቃልሽ? አይ ዘውይ ለመሆኑ የት ሄደ ነው? ሌላኛዋ ሚስቴ ጋር። ለማ እኔ እንደዚህ አይነት ቀልድ እንደማይመችኝ ታውቃለህ? እኔም እኮ እንደማይመችሽ ስለማቅ ነው ሌላኛዋ ሚስቴ ጋር ሄድኩት። አርፌ ነበር ደግሞ መጣ። አሃ ናፍቆቴ ወጥቶልኛል። ከዚህ